Thank you, Ribki. Thank you, Apostle Messi. God bless you all. Hallelujah. እንዴት ደስ የሚል መንፈስ በውስጥ ያለ መሰላችሁ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ጸልየን እንጀምር። ውስጥ የጸሎት አለ። ኢየሱስ ጌታ ነው። አብረን በያለንበት እንጸልያለን። ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በእውነት በዚህ ሰዓት በመካከላችን እየለቀቅ ስላለው ስለሚያጽናናው መንፈስህ ስለሚያበረታው መንፈስህ እኛን ስለምትወድበት ፍጹም የሆነው ፍቅርህ እግዚአብሔር ሆይ እናመሰግናለን። በዚህ ሰዓት ወገኖቼ ባሉበት ስፍራ ሁሉ እግዚአብሔር የዘላለም አምላክ የመንፈስህ ኃይል እግዚአብሔር ሆይ ቃልህ ወደሚሄድበት ዲግሪ ቃልህ ወደሚሄድበት ክብር በኢየሱስ ክርስቶስ ስም ወገኖቼ ማብረው መንሳፈፍ እንዲሆንላቸው መሄድ እንዲሆንላቸው ጸልያለሁ። ያሉበትን የትኛውንም ግራቪቲ እንዲለቁት በዚህ ሰዓት ዘላለም አምላክ እግዚአብሔር ሆይ መንፈስህ ባለበት ግሎሪ ውስጥ እንዲገቡ አንተ ባለህበት መገኘት አንተ ባለህበት ክብር ውስጥ መሆን እንዲሆንልን እግዚአብሔር ሆይ ደግሞ another dimension ደግሞ ሌላ መስመር ደግሞ ሌላ መረዳት ደግሞ ሌላ እይታ እግዚአብሔር አምላክ ሆይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ተብሎ ተጽፏልና እግዚአብሔር የዘላለም አምላክ እውነተኛ አርነት የእግዚአብሔርን ሕይወት መኖር ነውና አርነት መውጣት ከእስራት መበጠስ ብቻም ሳይሆን living the God kind of life ስለሆነ እግዚአብሔር የዘላለም አምላክ ይሄ ፍሪደም ይሄ አርነት እግዚአብሔር የዘላለም አምላክ የእግዚአብሔር አይነት ሕይወት በመድር ላይ እንድንኖር unstoppable unshakable unchangeable እግዚአብሔር የዘላለም አምላክ ኦራባሳንዳላባ የማይናወጥ የማይሸነፍ የማይረታ የከበረ ሕይወት መኖር የሚያስችለን ከእግዚአብሔር የተሰጠን እውነተኛ አርነት ሃሌሉያ ከአይምሮአችን በላይ ነው አርነት እግዚአብሔር ሆይ በአንተ ያገኘነው ነፃነት ብዙ ነው ኦራሶንዳላራላባዲያ ላባየ ለሞት እንዳልተኛ አይኖቼን አበራህ የተባልንበት አርነት ሞት በእኛ ላይ የማይሰለጥንበት አመጻ በእኛ ላይ ኃጢአት በእኛ ላይ የማይሰለጥንበት ዲያብሎስ በእኛ ላይ የማይሰለጥንበት የዚህ ዓለም ጨለማና ከንቱ ሐሳብ በእኛ ላይ የማይሰለጥንበት አባባት እግዚአብሔር ሆይ ሮሳ ካታራላባራላባዲያ ላባያ የመንፈስ ነፃነት በያላችሁበት እንዲያገኛችሁ ጸልያለሁ። feel the freedom of the Holy Spirit በኢየሱስ ክርስቶስ ስምና ስልጣን receive the spirit of the Holy Ghost receive it በጌታ በኢየሱስ ክርስቶስ ስም I decree and declare your freedom በመንፈስ ቅዱስ ያገኛችሁትን that's the power የሚረዳችሁ የእግዚአብሔርን አይነት ሕይወት በምድር ላይ እንድትኖሩ የሚያስችላችሁ ፓወር በኢየሱስ ክርስቶስ ስም እንዲለቀቅላችሁ በዚህ እውነት ውስጥ ጸልያለሁ። እውነተኛ አርነት ይሄ ነው። የእግዚአብሔርን አይነት ሕይወት በምድር ላይ መኖር ጫናን ተጽዕኖን መፍጠር ልክ እንደ እግዚአብሔር ሃሌሉያ 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 ጴጥሮስን ከታንኳ ናሲለው ኢየሱስ ክርስቶስ በተራመደበት ውሃ ላይ እንደተራመደ on the same level አብረው ሙቭ እንዳደረጉ በጌታ በኢየሱስ ክርስቶስ ስምና ስልጣን I decree and declare upon your life right now to you walk with the level of Christ በጌታ በኢየሱስ ክርስቶስ ስምና ስልጣን on the wave on challenges on the mountain እግሮቻችሁ ተጫምተው እንዲቆሙ በዚህ ሰዓት ከፍታዎችን እንድትረግጡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ በጌታ በኢየሱስ ክርስቶስ ስም የምትንቀሳቀሱበት የመንፈስ አስተሳሰብ የምትንቀሳቀሱበት እውነት በጌታ በኢየሱስ ክርስቶስ ስም into paradigm shift ወደ አንድ አስደናቂ ነገር ሽፍት እንዲያደርግ ለውጥ እንዲያደርግ ጸልያለሁ። ራስ ፖራላባዲያ መንፈስ በነካው ጊዜ የቂስን ልጅ ሳኦልን ምን አገኘው እንዳሉ
በጌታ በኢየሱስ ክርስቶስ ስምና ስልጣን በምትታዩበት በምትንቀሳቀሱበት ስፍራ ሁሉ ምን አገኛቸው እስክትባሉ ድረስ በጌታ በኢየሱስ ስም ሌላ እናንተ፣ አዲስ እናንተ፣ ኃያል እናንተ፣ ተጽዕኖ ፈጣሪ እናንተን ራሳችሁን እንድታዩ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ ሆኜ እግዚአብሔርን ቃል እያወጅኩ እያለ with the same level እንዳትመላለሱ ከትላንትናው ማይንድ ጋር ከትላንትናው ሜንታሊቲ ጋር ከትላንትናው ላይፍ ስታይል ጋር ከትላንትናው ፍርሃት ከትላንትናው ድንጋጤ ከትላንትናው ሸለቆ ጋር በጌታ በኢየሱስ ክርስቶስ ስም እንዳትገኙ እኔ ጸልያለሁ። ሮሳ ካንዳ ላባያ ዣፕራንዲ ላባሃዲያ ክራላቫዲያ ላባያ ዜፕራኒያ ላባራ ላባግላባዲያ መንፈስ ቅዱስ እየጸለየ እንደሆነ ይታወቀኛል። እቀጥላለሁ። ሪካንዶ ላቦሼ ኬሌ ፕሬሌቬዲያ ላባግላባራ ላባያ ሆሊ ስፒሪት ሽፍቲንግ አይቷል። ሆሊ ስፒሪት የሆነ ሙቭመንት አይቷል። ራሳ ክላራ ላባ this is not my wishing ይሄ የመንፈስ ቅዱስ ፕሮግራም ነው። መንፈስ ቅዱስ አንድን ሙቪንግ አይቷል። አንድን እንቅስቃሴ አይቷል። ሎካራ ላባዲያ ላባያ እግሮቻችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን አቅጣጫ ሲቀይሩ አያለው። በጌታ በኢየሱስ ስም በመንፈሴ ማይንዳችሁ አቅጣጫን ሲቀይር ፕሮግራሞቻችሁን ስትቀይሩ አያለሁኝ። ማይ ስፒሪት በጌታ በኢየሱስ ክርስቶስ ስም ለውጥ ይሁን። ለሚያምን ለሚቀበል ሁሉ ለውጥ ይሁን። ለሚያምን ለሚቀበል ሁሉ ለውጥ ይሁን። ለሚያምን ለሚቀበል ሁሉ ለውጥ ይሁን። አሁን ለውጥ ይሁን። ኤልያስን መልአኩ የምትሄድበት መንገድ ሩቅ ነውና ተነሳና ብላ አለው። ተነስቶ አበላው። የክትክታውን ዛፍ ለቀቀ። ዛሬ በጌታ በኢየሱስ ክርስቶስ ስም የመቆዘምን ዛፍ ኤልያስ በዛ በክትክታ ዛፍ ስር ተኝቶ እንደዚህ አለ፣ ከአባቶች አልበልጥምና ውሰደኝ አለ። የኤልዛቤል ስፒሪት ኤልዛቤል ስላሳደደችው ሞቱን ተመኘ። ሂ ቢካም ሆፕለስነስ። ነገር ግን ኤንጅል ሄቨንሊ ኤንጅል አገኘው፣ ዲቫይን ኤንጅል አገኘውና ሂፍድም በጣም መለኮታዊ የሆነ ነገር አበላው። ካበላው በኋላ ቀስቅሶ ሙቭ አድርጋል። ራስ ፔሬሌቤዲያ ላባ የሚቀሰቅስና በጌታ በኢየሱስ ክርስቶስም አዲስን ሙቭመንት የሚሰጣችሁ ሄቨንሊ ሚኒስተርስ ባላችሁበት ስፍራ እንዲያገኟችሁ ጸልያለሁ። ሰማያዊ መላእክቶች ባላችሁበት ስፍራ እንዲያገኟችሁ ጸልያለሁ። ኤንጀሊክ ሚኒስትሪ በጌታ በኢየሱስ ክርስቶስም እንዲገናኛችሁ ጸልያለሁ። የመላእክት አገልግሎት እንዲገናኛችሁ ጸልያለሁ። መላእክቶች እንዲረዷችሁ ጸልያለሁ። መላእክቶች እንዲያንቀሳቀሷችሁ ጸልያለሁ። ይዘዋችሁ ሙቭ እንዲያደርጉ ጸልያለሁ። ሎጥን ከዛ ከሚጠፋበት አገር መላእክቶች ይዘውት ሙቭ አድርገዋል። ሮስ ፓላ ፕራላ ባራላባ ቅዱሳንን ለማገልገል ያሉ በእሳት የተቀቡ ኤንጅልሶች አሉ። በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም አይሲ ሽፍቲንግ በጌታ በኢየሱስ ክርስቶስ ስም አንድን የመንፈስ የነፍስ እንቅስቃሴ አያለሁ። ሙቪንግን አያለሁ። ሆሊ ስፒሪት ሲያንቀሳቀሳቸው ሃሌሉያ፣ 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 ሃሌሉያ። በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስም እኔ በእውነት መሰክርላችኋለሁ። በኢንቦክስ የምታደርጉልኝ ሰዎች ትኖራላችሁ። እግዚአብሔር አንዳች ሽፍት በሕይወታችሁ ያደርጋል። አንዳች ቼንጅ በሕይወታችሁ ያደርጋል። አንዳች ሙቭመንት በሕይወታችሁ ያደርጋል። አንዳች የመለኮት እንቅስቃሴ ስትንቀሳቀሱ እኔ አያለሁ። ሮስ ፖሮሎቦዲ I will post it in front of you ፖስት አድርገዋል። ኢንቦክስ የምታደርጉልኝ ሰው እኔ ስለማይ ነው። ሙቭመንት አያለሁ። ሙቭመንት አለ ከኔ ጨምሮ በጌታ በኢየሱስ ክርስቶስም ኒው ሌቨል አዲስ ምዕራፍ፣ አዲስ እርከን፣ አዲስ ደረጃ በመንፈስ ቅዱስ የሚሰጥ በመንፈስ ቅዱስ የሚሆን አዲስ እንቅስቃሴ አያለሁ። in the mighty name of Jesus, in the mighty name of Jesus I pray. Hallelujah, hallelujah, hallelujah. Oh hallelujah, hallelujah. Holy Spirit እናመሰግንሃለን፣ 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 እናመሰግንሃለን። ሃሌሉያ እናመሰግን ኦራሳ ካታላራ ላባሳንዳ ጄካታላ ፕራቫላ ፕሬቬንቴሌ ፕሬቬኮሶ ፕሮቮንዶ ሃሌሉያ ሃሌሉያ
ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆች ሆይ የእግዚአብሔር መንፈስ በኃይል በመካከላችን ሙቭ እያደረገ ነው። ጌታን እጅግ አድርጌ አመሰግናለሁ። በዚህ ሰዓት እግዚአብሔር አምላክ ስለሰጠን መንፈስ ፕሬዝ ጋድ ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። ኦኬ፣ በቀጥታ ወደ እግዚአብሔር ቃል እንሄዳለን። ዛሬ የማርቆስ ወንጌል ምዕራፍ 8ን ነው የምናየው። ማርቆስ ወንጌል ምዕራፍ 8ን በጣም ደስ የሚል መንፈስ ይሆንልናል። መልካም ነገር እንካፈላለን። ጌታ ይመስገን። እንዲህ ይላል፣ በዚያም ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ከእነርሱ አንዳንዶች ከሩቅ መጥተዋልና ጦማቸውን ወደ ቤታቸው ባሰናበታቸው በመንገድ ይዝላሉ አላቸው። ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡም በምድር እንዲቀመጡ አዘዘ። 7ቱንም እንጀራ ይዞ አመስግኖ ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽ ዓሣ ነበራቸው፣ ባረከውም። ይህን ደግሞ እንዲያቀርቡላቸው አዘዘ። በሉ፣ ጠገቡ። የተረፈውንም ቁርስራሽ 7 ቅርንጫፍ አነሱ። የበሉትም 4000 ያክል ነበሩ። አሰናበታቸው። ወዲያውም ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልማኑታ አገር መጣ ብሎ ይናገራል። እስካሁን ከኔ ጋር ውለዋልና ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ የሚል ነው። የእግዚአብሔርን ልብ መረዳት በሚል ላካፍላችሁ እፈልጋለሁ። የእግዚአብሔርን ልብ መረዳት I have a book የእግዚአብሔርን ዕውቀት መለማመድ የሚል መጽሐፍ ጽፌያለሁ። በኋላ ላይ የቤተ ክርስቲያናችንን አድራሻ እናስቀምጣለን። የእናንተንም አድራሻ አስቀምጡ። ይህንን መጽሐፍ ለአንዳንዶቻችሁ ልልክ እወዳለሁ። በጣም የሚገርም መጽሐፍ ነው። እግዚአብሔር ይመስገን። የእግዚአብሔርን ልብ መረዳት በሚል አብረን እንካፈላለን። የጌታን ልብ መረዳት። ክርስትናን በጣም የምትወዱት ክርስትናችሁን በጣም የምትወዱት መቼ መሰላችሁ? when you understand the heart of God ወይም እግዚአብሔር ምን አይነት ልብ ለእናንተ እንዳለው ስታውቁ ክርስትናን ኢንጆይ ታደርጉታላችሁ። ክርስትናን ኢንጆይ የምታደርጉት የምትወዱት ሁል ጊዜ ሕይወታችሁን ከራሳችሁ ጉብዝና፣ ከራሳችሁ አስተያየት፣ ከራሳችሁ ቅድስና፣ ከራሳችሁ ጽድቅ፣ ከራሳችሁ ጉዳይ ወጥታችሁ የእግዚአብሔር ልብ ውስጥ ገብታችሁ እግዚአብሔር በልቡ ስለ እናንተ የሚያስበው ሲገባችሁ፣ የእግዚአብሔር ልብ ሲገባችሁ፣ ያን ጊዜ ክርስትና በጣም ይጣፍጣችኋል። ይህንን እንደ ምሳሌ አድርጌ ሉቃስ 15ን ስለ ጠፋው ልጅ ምሳሌ አድርጌ ልንገራችሁ። ክርስትና የሚጀመረው ከእግዚአብሔር ልብ ነው። ይህንን እንዳትረሱ። ሕይወትን ከእግዚአብሔር ልብ መጀመር ወይም የእግዚአብሔርን ልብ ከመረዳት መጀመር የሚል ሐሳብ ይዘን እንነጋገራለን።
እና አንዳንዶቻችሁ ርዕሱን ብትጽፉልኝ ሕይወትን ከእግዚአብሔር ልብ አንጻር መጀመር ወይም መኖር ወይም የእግዚአብሔርን ልብ መረዳት የሚል ነገር ብትጽፉልኝ ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ይህንን የሉቃስ 15 የጠፋውን ልጅ ሁላችሁም ታሪኩን ታውቁታላችሁ። አባቴን የሚደርሰኝን ድርሻ አካፍለኝ ብሎ ጠፍቶ ያለውን ነገር ሁሉ ከጨረሰ በኋላ ሲመለስ አባትየው አቀፈው ይላል፣ ተቀበለው ይላል እና አቅፎ ማቀፍ ብቻ አይደለም፣ ልብሱን ቀየረለት፣ ቀለበቱን ቀየረለት፣ ፍሪዳ ረዱለት አለ። በመልካም ተቀበለው፣ በበጎ ተቀበለው። ይሄ የጠፋው ልጅ ለምን ተመለሰ ወደ አባቱ ቤት? ስለ ራበው አይደለም። በውስጡ የእርሱና የራሱና የአባቱ የልብ ትስስር ስላለን የእርሱና የአባቱ የልብ ትስስር ስላለን አባቱን ስለሚያውቀው ወደ አባቱ ቤት ተመለሰ። ማተር ኦፍ ፋክት ምን ብሎ ነበረ? በአባቴ ቤት ባሪያ እንኳን ብሆን ይበቃኛል፣ ባሪያ ሆኜ መኖር እችላለሁ ብሎ ቱ ዘ ሊስት ሄዶ ነበረ። ወደ ታች ወርዶ ነበር። ባሪያ እስከ መሆን እንኳን ሄዶ ነበር። አባትየው ግን ይህንን የልጁን መረዳት የጠፋውን ልጅ መረዳት የሚሽር ልብ አሳየው። እንደ ባሪያ ሊሆን ነበር የተመለሰው፣ ግን ያንን የሚሽር ልብ አሳየው። እንደ ቅጥረኛ ሊሆን እንደ ታናሽ ሆኖ በቃ ትንሽዬ ነገር ሆኖ ሊመለስ ነበረ። እዛ ሊኖር ነበረ ፕሮግራሙ። የአባቱን ልብ በሚያይበት ጊዜ የአባቱ ልብ አልተለወጠም። ልጁ አጥፍቷል፣ ከስሯል፣ የራሱን ድርሻ ጨርሷል። ያለውን ነገር አሁን አባቱ ጋር ምንም የለው። ድርሻዬን ስጠኝ ብሎ ሄዷል። ድርሻውን ተቀብሏል። ሲመለስ አባቱ ጋር ምንም የለውም። ኢንፋክት ባሪያ ሆኖ ለመኖር እንኳን ሩም የለውም። በቃ መኖር የሚችልበትን ምንም አይነት ነገር ይዞ ነው ሄደው። ግን አንድ ትልቅ ሀብት አለው ይሄ የጠፋው ልጅ ወደዚያ ቤት ሲመለስ። ያ ሀብት ምንድን ነው? የአባቱ ልብ ነው። የአባቱ ልብ ነው። የዚህ ልጅ ዋስትና፣ የዚህ ልጅ ስትሬንግዝ፣ የዚህ ልጅ መቆም ምንድን ነው ብላችሁ ብትጠይቁ አባቱ ለልጁ የከፈተለት ልብና ወይም አባቱ ለልጁ ያለው ስፍራ ያለው ልብ የዚህ ልጅ ጽኑ ዋስትና ሆነ። ኦ ሃሌሉያ! የአባታችሁ ልብ ለእናንተ ክፍት ነው። ለመኖር ጽኑ ዋስትናችሁ የእግዚአብሔር ልብ ነው። ለመኖር ጽኑ ጉልበታችሁ የእግዚአብሔር የልብ መከፈት ነው ለእናንተ። ይህንን ልብ ስትረዱ፣ ይህንን ልብ ስታውቁ በፍጹም በማትጠብቁት የህይወት ክልል ውስጥ ትኖራላችሁ። አሜን። በጣም በሚያስደንቅ የህይወት ማዕረግ ውስጥ ትኖራላችሁ። በሚያስገርም ለውጥ ውስጥ ትኖራላችሁ። በሚያስገርም ደስታ ውስጥ ትኖራላችሁ። እንደ ባሪያ ሆናችሁ ሳይሆን እንደ ልጆች ሆናችሁ ትኖራላችሁ። አሜን። አላይምሳ አሜን አትሉም ወይ? እግዚአብሔር የተመሰገነ ይሁን። አነቃቁት፣ ውስጤን መንፈሴን አነቃቁት። I am preaching you about the heart of God። ስለ ዳቦ አይደለም የምሰብካችሁ፣ ስለ እንጀራም አይደለም የምሰብካችሁ፣ ስለ ማቴሪያል አይደለም። ነገር ሁሉ ጸንቶ ስለሚቆምበት ታላቅ ርስት ነው የምሰብካችሁ። የእኛ ርስት የተከፈተው የእግዚአብሔር ልብ ነው። አሜን። እግዚአብሔር ይመስገን። ስለዚህ የጠፋው ልጅ ፍሪዳ ታርዶለት መብላት ጀመረ። እንዳሰበው እንደ ባሪያም አልሆነም። እንዳሰበው የተጣለም ታናሽም ሰው አልሆነም።
የሳለውን ያክል አልሆነም። ለምን? የአባቱ ልብ ለሱ ክፍት ነበር። አባቱ ልቡን ሰጥቶታል። ሃሌሉያ! በእውነት እንደ ትንቢት ብናገር ደስ ይለኛል። የእግዚአብሔር ልብ ወደኛ ነው። አቤት የእግዚአብሔር ልብ ተከፍቶልናል። አያችሁ፣ ክርስትና ከእግዚአብሔር ልብ ሲጀመር በማንኛውም የህይወት ክልል ውስጥ ኑሩ፣ በማንኛውም የህይወት ውጣ ውረድ ውስጥ ኑሩ። ልቡ ከገባችሁ፣ የእግዚአብሔር ልብ ከገባችሁ፣ ልንገራችሁ፣ የተረጋጋ ህይወት ትኖራላችሁ። ሰላማዊ ህይወት ትኖራላችሁ። ለምን? ልቡ አልተለወጠም። ሌላ ምሳሌ ልስጣችሁ ወደዚህ ክፍል ከመግባቴ በፊት። አቤሴሎም የዳዊትን ልጅ አምኖንን ገሎ ከተማ በቀየረ ጊዜ የዳዊት ልብ በጣም ተሰብሮ ነበር። ነገር ግን ከረጅም ጊዜ በኋላ አቤሴሎም እንደዚህ ያለ፣ አባቴን አፍቆኛልን፣ አባቴን ማየት ፈልጋለዋል። በመካከል ያሉ ሰዎች እነ ኢዮአብ የሚባል የዳዊት ጋሻ ጃግሬ፣ የዳዊት ዋነኛ አለቃ፣ አባትህ በጣም ተናዶብሃል አለ፣ ይገልሃል አለ እና ናፍቆትህን አቁመህ በዚሁ ዲስታንስ በዚሁ ርቀት ብትኖር ይቀልሃል የሚል መልእክት ነግሮታል። እና አቤሴሎም ግን የአባቴን ፊት ማየት እፈልጋለሁ፣ ብሞትም ልሙት አለ። የልብ ትስስር ያለው እኔ አሁን I will try to you understand የእግዚአብሔር ልብ ለእናንተ ምን ያክል እንደሆነ እንድትረዱ ለማድረግ እንጂ የልብ ትስስር የሚኖረው በአባትና በልጅ መካከል። የልብ ትስስርን በኢንፎርሜሽን መፍጠር አይቻልም። ለእናንተ የማንቂያ መልእክት እንጂ የምናገረው ከእግዚአብሔር ጋር የልብ ትስስርን ልፈጥርላችሁ በመልእክቴ አይቻልም። ይሄንን እናንተ ኦልሬዲ ተወልዳችኋል። የእግዚአብሔር ልጆች ናችሁ። የልብ ትስስር አላችሁ። እኔ የምነግራችሁ የፍቅሩ ጥልቀት፣ ልብ ውስጥ ያለውን የፍቅር ጥልቀት፣ ልብ ውስጥ ያለውን የምህረት ጥልቀት፣ ልብ ውስጥ ያለውን ለእናንተ የሚራራውን የርኅራኄውን ብዛት፣ የምህረቱን ብዛት፣ የፍቅሩን ብዛት በመናገር ፍቅሩን ኢንጆይ እንድታደርጉት ድጋሚ የማንቂያ ደውል እንጂ የማስተሳሰር ስራ አልሰራም። ምክንያቱም ልጆች ናችሁ፣ ተወልዳቸዋል። ስለዚህ ኢዮአብ የሚባለው የዳዊት ጋሻ ጃግሬ ወይም የዳዊት ዋነኛ ጠባቂ አለቃ አባት ይገላል፣ ተናዶብሃል አለ። አሁን የዳዊት ቁጣ፣ የዳዊት ንዴት ኢዮአብ አይቶታል። ምን ያክል እንዳዘነ፣ ምን ያክል እንደተናደደ፣ ምን ያክል እንደተቆጣ አይቶታል። ስለዚህ ኢዮአብ የዳዊትን የቁጣ መልክ አይቶ፣ የቁጣ የንዴት የሐዘን ወይም ዛቻ ያንን አይቶ ያንን ነው ለአቤሴሎም ከስንት ዓመት በኋላ ያንኑ ይነግሯል። ተናዷል ይለዋል። ምክንያቱም ተናዶ ነው ያየው። ተቆጥቷል ይለዋል። ተቆጥቶ ስላየው አዝኖብሃል፣ ይገልሃል አለው። ሲናገር ሰምቶታል። በዛ ሰዓት የዳዊትን ሪያክሽን ስላየ ኢዮአብ ያንን በዳዊት ላይ ያለው ንዴት፣ ሐዘን፣ ቁጣ አምጥቶ አቤሴሎም ላይ ዘረገፈው። አቤሴሎም ግን የአባቱን ቁጣ አይደለም አሁን ፊልም የሚያደርገው፣ የአባቱን ፍቅር ነው ፊልም የሚያደርገው፣ የአባቱን ልብ ነው ፊልም የሚያደርገው፣ የአባቱን ናፍቆት ነው ፊልም የሚያደርገው። ሃሌሉያ ሃሌሉያ! ኦ እግዚአብሔር የተመሰገነ ይሁን። ስለዚህ በዳዊትና በአቤሴሎም መካከል ያለው መካከለኛ ሰው ቁጣ ነው የሚያስተላልፈው። የዳዊትን ቁጣ ይወስድና
አቤሴሎም ውስጥ ይከታል። ስለዚህ የዳዊትን ቁጣ እየነገረው አርቆ ሊያከርመው ነው፣ አርቆ ሊያሰነብተው ነው። አቤሴሎም ግን በሞትም እሞታለሁ አባቴን ማየት እፈልጋለሁ ብሎ አሁን እዛ ጋር የነበረበትን ምዕራፍ ከአባቱ ልብና ከራሱ ልብ ጀመረው። ከስንት ጊዜ በኋላ ሲገናኙ ተቃቅፈው አለቀሱ፣ ተቃቀፉ። ለምን? የአባት ልብ ለልጅ ነው፣ አይቀየርም። የአባት ልብ አንዳንድ ጊዜ እግዚአብሔርን የሚስሉብን አገልጋዮች አሉ። እግዚአብሔርን የሚስሉብን ይፈጃል፣ እሳት ያወርድብሃል፣ ባለህበት ቦታ ይፈጃል የሚሉ አገልጋዮች አሉ እና የሚታያቸው እግዚአብሔር ሲፈጅ ነው። ቢፈጅ ራሱ ደስ ይላቸዋል። እግዚአብሔር ይመስገን አልፈጀንም እንጂ ቢፈጅ ደስ የሚላቸው አገልጋዮች አሉ። ይቆራርጣል የሚሉ እግዚአብሔርን በዛ ከለር፣ በዛ መልክ፣ በዛ ነገር የሚያዩት ሰዎች አሉ። በተለይ ደግሞ አሁን ዓለማችን ይህንን በሽታ በምታስተናግድበት ጊዜ አንዳንድ ሰዎች የተመቻቸው ነው የሚመስሉት። እግዚአብሔር ይህንን ቁጣ ያመጣውና እያንዳንዷ ባትመለስ፣ እያንዳንዷ ባትስተካከል ልክ እንደምትገባ እንደ ጅራፍ፣ ይህንን ኮቪድ-19 እንደ ጅራፍ እንደ መግረፊያ አድርገው የሚያቀርቡ ብዙ አስተማሪዎች፣ ሰባኪዎች አሉ፣ ብዙ ሰዎች አሉ። እግዚአብሔር እንደዚህ አይነት ጨዋታ አይጫወትም። እግዚአብሔር እንዲህ አይነት ጨዋታ አይጫወትም። እግዚአብሔር በበሽታ አስፈራርቶ ከመለሰህ፣ አንተም በበሽታ ፈርተህ ከተመለስክ፣ በሽታው የሄደለት ወደ መጣበት ትመለሳል። በሽታው ሲሄድ ትመለሳል። ከዛ በሽታ ሲመጣ ትሄዳል። አንተን የሚያመጣህም የሚወስድህም በሽታ ከሆነ፣ ቁጣ ከሆነ፣ ማስፈራሪያ ከሆነ ቁጣው የበረደለት ትሄዳል። ነገር ግን አንድ ጊዜ ልቡን በመረዳት ፍቅሩን በመረዳት በፍቅሩ ተነክተህ በፍቅሩ ልብህ ተነክቶ ከመጣህ እግዚአብሔር የሚባላ እሳት እንኳን ቢሆን ከስሩ አትሄድም። ፍቅሩን ምህረቱን አንድ ጊዜ ከቀመስክ፣ ፍቅሩን አንድ ጊዜ ከቀመስክ በሁኔታዎች አትወዛወዝም። እግዚአብሔር በቁጣ ህዝቡን ወደ ቤቱ አይጠራም። ህዝቡን ወደ ቤቱ የጠራበት አንድ መጥሪያው በመስቀል ላይ ራሱን ራቁቱን አድርጎ የተዋረደበት ዘላለማዊ ፍቅሩ ነው። ስለዚህ ክርስትናችንን ከእግዚአብሔር ልብ ስንጀምር፣ ከእግዚአብሔር የፍቅር ጉልበት ስንጀምር ክርስትናችን በጣም እየጣፈጠን እንሄዳለን። አይታችኋል። አንዳንድ ሰዎች በአጭር ምሳሌ ቤታችሁን የምትወዱት ቤታችሁ ውስጥ ፍቅር ካለ ነው። ሪሌሽንሽፓችሁን የምትወዱት ሪሌሽንሽፓችሁ መካከል ፍቅር ካለ ነው። መስሪያ ቤታችሁን የምትወዱት ገንዘብ ስለሚከፈላችሁ ብቻ አይደለም። መስሪያ ቤታችሁ ውስጥ ያለው አትሞስፌር ይወስናችኋል በዛ ለመቆየት። አንዳንድ ጊዜ ኦፖርቹኒቲው ጥሩ ሆኖ እያለ የመስሪያ ቤታችሁ ግን ትለቁትና ትሄዳላችሁ። ለምን? you will not be comfortable with the atmosphere። አንዳንድ ሰዎች ክሬት የሚያደርጉት አትሞስፌር የቁጣ፣ የጥላቻ፣ የንቀት፣ ተንኮል አትሞስፌር ስለሚፈጥሩ ያ ነገር ስለማይመቻችሁ ደሞዝም ቢኖረው ስራውን ለቃችሁ ትሄዳላችሁ። የሰው ልጅ የትም ቦታ ላይ በምንም አይነት ሁኔታ ውስጥ ተቋቁሞ መቆየት ይችላል። ፍቅር እና ሰላም በሌለበት ቦታ ውስጥ ግን መቆየት አይችልም። ለምን መሰላችሁ የማይችለው?
እንደዛ ስላልተሰራ ነው። የሰው ልጅ ከሰላም ውጪ አልተሰራም። ከፍቅር ውጪ አልተሰራም። ፍቅር በሌለበት ቦታ መቆየት አትችሉ። ሰላም በሌለበት ቦታ መቆየት አትችሉ። ሰው በክርስትናችን ውስጥ በደስታ መቆየት የምንችለው፣ በእርጋታ መቆየት የምንችለው፣ ክርስትናችንን የምናጣጥመው የእግዚአብሔር ልብ ሲገባን። በዚህ በማርቆስ 8 ላይ ጌታ ኢየሱስ ክርስቶስ ሕዝቡን ሰብስቦ ለ3 ቀን ካስተማራቸው በኋላ አዘነላቸው ይላል። ለደቀ መዛሙርቱ 3 ቀን በኔ ጋር ቆይተዋልና አዝንላቸዋለሁ አለ። አሁን የጠራቸው ያ ጌታ ኢየሱስ ክርስቶስ አንዳች ሚራክል ሊያደርግላቸውን፣ አንዳች ዝለታቸውን የሚያጠፋ፣ ድካማቸውን የሚያጠፋ፣ ረሃባቸውን የሚያጠፋ፣ በሕዝቡ ውስጥ ያለውን ጉዳት የሚያጠፋ አንዳች ሚራክል ሊያደርግ ነው። አንዳች ነገር ሊያደርግ ነው። የተነሳበት ሐሳብ ግን አዝንላቸዋለሁ የሚል ከልቡ የመነጨ ሐሳብ ይዞ ተነሳ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። አሁን አሜን እያላችሁ ብትጽፉ ይሻላችኋል። በጌታ በኢየሱስ ክርስቶስ ስም እናገራለሁ። እግዚአብሔር አምላክ በሚቀጥሉት ቀናቶቻችሁ ላይ፣ በሚቀጥሉት ዘመናቶቻችሁ ላይ፣ በሚቀጥሉት ዕድሜዎቻችሁ ላይ በጌታ በኢየሱስ ክርስቶስ ስም ፕራክቲካል የሆነ እንቅስቃሴን ይንቀሳቀሳል። ተአምር እያደረገ ይንቀሳቀሳል። መልካም ነገር እያደረገ ይንቀሳቀሳል። በጎ ነገር እያደረገ ይንቀሳቀሳል። ቸር እየሆነ ይንቀሳቀሳል። በጌታ በኢየሱስ ክርስቶስ ስም በሮችን ይከፍታል። በጎነቶችን በፊታችሁ ያደርጋል። ሰላምን በፊታችሁ ያደርጋል። በፊት ለፊታችሁ እግዚአብሔር አምላክ የምህረቱን ነገር ያደርጋል። የፍቅሩን ነገር ያደርጋል። የችሎታውን ነገር ያደርጋል። ሃሌሉያ! ሃሌሉያ! የደግነቱን የሚያክል ያደርጋል። የአባትነቱን የሚያክል ያደርጋል። ከምን ተነስቶ ነው የሚያደርገው? አንዳንዶቻችን ተአምራት እንደማይገባን፣ የእግዚአብሔር በጎነት እንደማይገባን፣ የእግዚአብሔር ቸርነት እንደማይገባን የምንቆጥርበት የራሳችን ያጠራቀምነው አስተሳሰብ አለን። አንዳንድ ጊዜ በደንብ ስለማንጸልይ እግዚአብሔር የሚባርከን አይመስለንም። አንዳንድ ጊዜ ወደ ቤተ ክርስቲያን ስለማንሄድ አዘውትረን እግዚአብሔር አምላክ በዛ የሚባርከን አይመስለንም። እነሱ ራሳቸውን የቻለ ኢፌክት አላቸው። አለመጸለያችሁን፣ ቤተ ክርስቲያን አለመሄዳችሁን እየደገፍኩኝ አይደለም። ነገር ግን ሰዎች በራሳቸው ራይቸስነስ ላይ፣ በራሳቸው ጽድቅ ላይ ዲፔንድ ሆነው በራሳቸው ጽድቅ ምክንያት የእግዚአብሔርን በጎነት ለመቀበል የሚፈልጉ ብዙዎች ናቸው። በቤተ ክርስቲያንም የለመድናቸው ትምህርቶች እንዲህ ካላረክ እንዳይሆንልህም፣ እንዲህ ካላረክ እንዳይሆንልህም። ኖ የሚሆኑ ነገሮችና የማይሆኑ ነገሮች የሚጀምሩት ሲጀመር ከእግዚአብሔር ልብ ነው። አንድ ሜጀር የሆነ ነገር ልንገራችሁ። ከእናንተ መካከል ማን ነው ኢየሱስ ክርስቶስን ናና ተሰቀልልኝ ብሎ የጸለየ? ናና ሙትልኝ ያለ ማን ነው? ከእናንተ መካከል ናና ተገረፍልኝ ያለ ማን ነው? ናና ዕዳይን ውሰደው ያለ ማን ነው? he by himself, he by his willing፣ በራሱ ፈቃድ፣ በራሱ ልብ፣ በራሱ ፍቅር መጣና የኃጢአታችንን ዕዳ ወሰደው። ሃሌሉያ! ይሄ ስብከት እግዚአብሔርን ያከብረዋል። ይውላችሁ፣ እንዲህ አይነት መልእክት እግዚአብሔርን ያከብረዋል። ራሱ ኃጢአታችንን ወሰደው። ራሱ መከራችንን በራሱ ጊዜ፣ በራሱ ልብ፣ በራሱ ፍቅር፣ በራሱ ተነሳሽነት መጥቶ ዲያብሎስን ቀጣ። ኃጢአትን ወሰደ ከላያችን ላይ። ማናችንም ጽድቅ አልገባንም ኃጢአታችንን ለማስወሰድ። ቀንበራችንን ለማሰበር የሚሆን የጽድቅ ዕውቀት የለንም።
መከራችንን ለማንከባለል የሚያስችል የጽድቅ ዕውቀት የለንም። ባልነበርን ጊዜ፣ በጨለማ በነበርን ጊዜ እርሱ መጣና ኃጢአታችንን በራሱ ወስዶ ጽድቅን፣ ሰላምን፣ ደስታን፣ በረከትን እነሆ እንካችሁ አለ። ሲሰጠን የሰጠን ነገር ሁሉ ከፈቃዱ ዓለም ፈሰዋል። ሲሰጠን የሰጠን ነገር ሁሉ ከፈቃዱ ዓለም መጥተዋል። ከርኅራሄ ዓለም መጥተዋል። የርኅራሄ ሁሉ አባት ይለዋል መጽሐፍ ቅዱስ። የርኅራሄ አባት፣ የመጽናናት አምላክ ይለዋል። ይላችሁ ከሰማይ የተቀበላችሁት ማንኛውም ነገር ሁሉ ከእግዚአብሔር የልብ ፈቃድ የፈሰሰ ነው እንጂ ከእናንተ ጽድቅ የመነጨ አይደለም። ማናችሁም በጽድቃችሁ እግዚአብሔርን ኮንቪንስ አድርጋችሁ የተቀበላችሁት ምንም የለም። ሁሉ ግን በጸጋው፣ ሁሉ ግን በምህረቱ፣ ሁሉ ግን በፍቅሩ ወደ እናንተ መጥቷል። አይደለም የምትቆጥሩት ማቴሪያል፣ ሊቆጠር የማይችል የክርስቶስ ፍቅር እንኳን ከገዛ ከፈቃዱ ዓለም ፈሶላቸዋል። ከገዛ ከፈቃዱ ዓለም ለእናንተ መጥቶላቸዋል። እንግዲያው በፈቃዱ ክርስቶስ ኢየሱስን በመስቀል ላይ ሊያዋርድ ወዶ እግዚአብሔር ይህን ያክል ደግ ከሆነ ሌላውንማ ይልቁንም እንዴት! ስለዚህ ከእግዚአብሔር ጋር ማናቸውም መልካም ነገሮች በሕይወታችን የሚፈሱት ከእግዚአብሔር ልብ ከሆነ ክርስትናችንን የምናጣጥመው፣ ክርስትናችን ደስ የሚለን የእግዚአብሔርን ልብ ወደ መረዳት ስንመጣ። አያችሁ፣ በእግዚአብሔር ልብ ውስጥ አብሶሉት ሰላም አለ። ኦ ሃሌሉያ! ይህንን የምስራች እነግራቸዋለሁ። ወደ እግዚአብሔር ልብ ስትሄዱ በጣም የሚያሳርፍ ሰላም ታገኛላችሁ። receive it in the name of Jesus። ወደ እግዚአብሔር ልብ ስትሄዱ የሚያሳርፍ ፍቅር ታገኛላችሁ። ወደ ልቡ ስትሄዱ በዛ ሁከት የለም። ወደ ልቡ ስትሄዱ በዚያ ጫና የለም፣ በዚያ ለቅሶ የለም፣ በዚያ መከራ የለም፣ በዚያ እንባ የለም፣ በዚያ ሐዘን የለም፣ ማቅ የለም። ወደ እግዚአብሔር ልብ ስትሄዱ ለናንተ ያለኝ ሐሳቤ ፍቅር ነው። እንዲህ ነው ያለው መጽሐፍ ቅዱስ። ለናንተ ያለኝ ዓላማዬ፣ ውዴ በእኔ ላይ ያለው ዓላማ ፍቅር ነው። እንዲህ ነው ተብሎ የተጻፈው። በእኔ ላይ ያለው ዓላማው ፍቅር ነው። ሰይጣን በጣም ትልቁ the biggest weapon of demon ትልቁ ነገር ክርስትናችሁን እንድትጀምሩ የሚፈልገው ካላችሁና ከሌላችሁ ነገር ነው። ከተቀበላችሁትና ካልተቀበላችሁ ነገር ነው። ከሞላላችሁና ከጎደለባችሁ ነገር ይመጣና ይሄ እኮ የለህም ይላችኋል። አንቺ እኮ ፌል አድርገሻል ይልሻል። አንተ እኮ ይሄ የለህም ይላል። አንተ አየህ የሌለህን ያሳያል። አንተም ዞር ብለህ አንቺም ዞር ብለሽ የሌለሽን ስታይ ሰይጣን ከኋላሽ ቆሞ አግኝቻታለሁ ይላል። አግኝቻታለሁ። ለምን? ስኬታችንን የሚያስጀምረን ሰይጣን ካለን ወይም ከሌለን፣ ከምንችለው ወይም ከማንችለው፣ ካደረግነው ወይም ካላደረግነው ስኬታችንን ከዛ እንድንጀምርና አቆጣጠራችንንም በዚያው ሊቃኘው በዚያው ፍሪኩዌንሲ ሊያደርገው በማግኘት በማጣት በመግደል በመምላት በመውደቅ በመነሳት ክርስትናን በዛ ሌቭል ሊያደርገው ይመጣል ሰይጣን። ከዛ የለኝም ብላችሁ ማልቀስ ትጀምራላችሁ። አልቻልኩም ብላችሁ ማልቀስ ትጀምራላችሁ። አይሆንልኝም ብላችሁ ማልቀስ ትጀምራላችሁ። ነገር ግን ወደ እግዚአብሔር ልብ ስትገሰግሱ ለካ እናንተ ኃይልን በሚሰጣችሁ በክርስቶስ ኢየሱስ ሁሉን ትችላላችሁ። ኃይልን በሚሰጣችሁ በክርስቶስ ሁሉን ትችላላችሁ። የእግዚአብሔር ልብ ሲከፈት ችሎታችሁን ይነግራችኋል። ኦ ሃሌሉያ! አሜን ትላላችሁ ሆይ? በጌታ በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር ልብ ሲከፈት የምታዩት መቻላችሁን ነው። የእግዚአብሔርን ልብ ስትረዱ፣ የእግዚአብሔርን ልብ ተከፍቶ ስታዩት የምታዩት ሙላታችሁን ነው። እግዚአብሔርን አየሁት፣ ሰውነቴ ድና ቀረች።
ታውቃላችሁ ሰው መጽሐፍ ቅዱስ እንደዚህ ይላል ብዙ ምርኮን እንዳገኘ ሰው በቃልህ ኢናዘር ዌይ በአንተ ልቤን ደስ አለው በደስታ ልቤ ተሞላ በሰላም ልቤ ተሞላ በጆይ ልቤ ተሞላ በጣም ብዙ ምርኮ እንዳገኘ ሰው እንዴ ምርኮ እንዳገኘ ሰው የሆንከው አግኝታ አይደለም እንዳገኘ ሰው ግን ካገኘ ሰው እኩል ደስታ ካገኘ ሰው እኩል ሰላም ካገኘ ሰው እኩል ጆይ ካገኘ ሰው እኩል ምስጋና ካገኘ ሰው እኩል ዝማሬ ካገኘ ሰው እኩል መስዋዕት ካገኘ ሰው እኩል የህይወት አመለካከት የሚኖርህ ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው ያ የእግዚአብሔርን ማይንድ በመረዳት ያ የእግዚአብሔርን ዓለም በመረዳት ምርኮ እንዳለው መዝለል ትጀምራላችሁ ሃሌሉያ እግዚአብሔር የተመሰገነ ይሁን ይህንን እንደ ምሳሌ ብነግራችሁ ሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥ በጠላቶቹ በተከበበ ጊዜ እግዚአብሔር ጠላቶቹን ሳይመታለት በፊት እናንተ ዘምሩ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚል ዝማሬ ዘምሩ አላቸው ሰዎቹ እንዳሸነፈ ሰው ቆመው መዝለል ጀመሩ እንዳመለጠ ሰው መዝለል ጀመሩ ምርኮ እንደበዘበዘ ሰው አድርገው ቆጥረው መዝለል ጀመሩ ለምን ኦሬዲ እነሱ ወደ እግዚአብሔር ልብ ገብተዋል ወደ እግዚአብሔር ልብ ሲገባ ጦርነቱ አልቋል ጦርነቱ ተደምድሟል ኦ ሃሌሉያ በእናንተ ላይ ያለው ማንኛውም ጦርነት አልቋል በእናንተ ላይ የመጣው ማንኛውም መሳሪያ ተሰብሯል እንደተሰበረ ሆናችሁ የምታመልኩት ግን ሰባሪውን መረዳት ስትጀምሩ ነው ከእናንተ ጋር ያለው ሲገባችሁ ከእናንተ ጋር የሌለው አያውካችሁ እደግመዋለሁ ከእናንተ ጋር ያለው ከገባችሁ ከእናንተ ጋር የሌለው አያውካችሁ እስቲ አልታወክም በሉና አልረበሽም በሉና እስቲ ኦ ሃሌሉያ ይህንን ጻፉ አልረበሽም አልታወክም እግዚአብሔር አምላክ የተመሰገነ ይሁን ለምን ያላችሁ ገብቷችኋል እናንተ ያላችሁ ከእናንተ ጋር ያለው ሲገባችሁ ከእናንተ ጋር የሌለው ምንም አይመስላችሁ ለምን ህይወትን ሜጀር የምታደርጉት ባላችሁ በሌላችሁ አይደለም በጎደለ ሞላ አይደለም በሽታ ሲመጣ ጤንነት ሲመጣ አይደለም እነዚህ ነገሮች በየወቅቶቻቸው ይፈራረቃሉ በየጊዜያቶቻቸው ይመጣሉ ነገር ግን ያልፋል የኛን ደስታ የኛን ሰላም ግን ከእግዚአብሔር ልብ ስለቀዳ ነው ከእግዚአብሔር ልብ የቀዳውትን ሰላም ሊወስድብኝ የሚችል ምንም ኃይል የለም ኦ ሃሌሉያ ከእግዚአብሔር ዘንድ የቀዳውትን ፍቅር ከእግዚአብሔር ዘንድ የፈሰሰልኝን ደስታ የፈሰሰልኝን በረከት ከእግዚአብሔር ዘንድ የሆነልኝን በጎነት ሊወስድብኝ የሚችል ምንም የለም አሜን በቀኜ ነውና አልታወክም ተብሎ ተጽፏል ሰው ጌታ ኢየሱስ ክርስቶስ ማርቆስ 8 ላይ ከእርሱ ጋር ለሰነበቱ ሰዎች 3 ቀን ሙሉ ካስተማራቸው በኋላ እንደገና የልቡን ስሜት ፊሊንጉን ገለጠላቸው what do you feel about them አዝንላቸዋለሁ እናስ ስለማዝንላቸው I want to do something great hallelujah እግዚአብሔር የተመሰገነ ይሁን ታውቃላችሁ እግዚአብሔርን ለመልካም ነገር የሚያነሳሳው እናንተን የሚወድበት ፍቅርና እናንተን የሚወድበት ፍቅር ነው እነዚህ ሶስቱ ናቸው እናንተን የሚወድበት ፍቅር እናንተን የሚወድበት ፍቅር እናንተን ለዘላለም የወደደበት ፍቅር ነው እግዚአብሔርን ለመልካም ነገር የሚያነሳሳ ሃሌሉያ ተወድጃለሁ በሉና ጻፍ በማይለወጥ ፍቅር መጽሐፍ ቅዱስ እንደዚህ ይላል በዘላለም ፍቅር ወድጄሻለሁና ስለዚህ በቸርነት ሳብኩሻል ታውቃላችሁ
ማቴሪያል መስጠት ይቀላል ልብ ከመስጠት ማቴሪያል ዕቃ መስጠት ይቀላል። እግዚአብሔር ግን ዕቃ አይደለም የሰጠን፣ ልብ ነው የሰጠን። እንዴ ወዳጆች ወይ ልቡን የሰጣችሁ ጤንነት እንዴት ይከለክላችኋል? ልቡን የሰጣችሁ በረከት እንዴት ይከለክላችኋል? በነገራችን ላይ በረከት እንደሚገባን ቆጥረን በወንጌላችን አያም ብለስድ የምንለው ለበረከት ተጠርተናል የምንለው የእግዚአብሔርን ልብ በመረዳት ከእግዚአብሔር ልብ ውስጥ በረከት እንዳለ ገብቶን ነው። የእግዚአብሔር ልብ የሰው ልብ አይደለም። የእግዚአብሔር ልብ ፉል ኦፍ ላቭ፣ ፉል ኦፍ መርሲ፣ ፉል ኦፍ ብለሲንግ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን ይህንን ነው ማውጅላችሁ። አያችሁ፣ የህይወታችሁ ዋስትና፣ የመኖራችሁ አቅም፣ ነገን የማየታችሁ ተስፋ የእግዚአብሔር ልብ ነው። ልቡን ስታውቁ መሄድ ትችላላችሁ። ልቡን ስታውቁ መሻገር ትችላላችሁ። ለዚያ እኮ ነው አቤሴሎም ወደ አባቴ እመለሳለሁ አለ። ቢገለኝም ይግደለኝ እመለሳለሁ ወደ አባቴ አለ። he knows he is his father እንደማይገለው somehow he knows ያውቃል። እንደማይገለው ያውቃል። አባቱ እንደሆነ ያውቃል። አባትና ልጅ እንደሆኑ ያውቃል። ስለዚህ ይሄዳለሁ አለ። ታውቃላችሁ፣ ያ ኢዮአብ የሚባለው ሰው የዳዊትን ቁጣ ይነግረዋል። he refused ግን አቤሴሎም ሪፊውዝ አደረገ። ከኢዮአብ የሚሰማውን የቁጣ መልክ ሪፊውዝ። በጌታ በኢየሱስ ክርስቶስ ስምና ስልጣን ያልተገባ እግዚአብሔራዊ ኢሜጅ በእኛ ላይ የተሳለ ወደ እግዚአብሔር የማያቀርበን ወደ እግዚአብሔር የማያስጠጋን የልቡን ምክር እንዳናውቅ በልቡ ምክር እንዳንቆም የሚያደርጉን ንግግሮች ሁሉ በጌታ በኢየሱስ ስም በር ይዘጋባቸው። በእኛ ሕይወት ላይ ተጽዕኖ እንዳይኖራቸው በኢየሱስ ክርስቶስ ስም እናገራል። ለምንድን ነው ኢዮአብ የዳዊትን ቁጣ ደጋግሞ ለአቤሴሎም የሚነግረው? ምክንያቱም ኢዮአብ አልተወለደም፣ ልጅ አይደለም። ቁጣ ግን ያለው በልጅና በአባት መካከል ስለነበረ በሁለቱ መካከል ያለው ፍቅር በሁለቱ መካከል ያለውን ቁጣ ይበልጣል። ወዳጆቼ ልንገራችሁ፣ በእኛና በእግዚአብሔር መካከል ያለው የፍቅር ትስስር ማለትም ክራይስት ኦን ደ ክሮስ፣ በእኛና በእግዚአብሔር መካከል ያለው ፋሚሊሺፕ means Christ suffering on the cross, that absolute love, ዋጋ የማይተመንለት ፍቅር፣ ፍጹም ፍቅር፣ የማይለወጥ ፍቅር፣ ሕያው ፍቅር፣ ዘላለማዊ ፍቅር በመካከላችን የነበረውን ቁጣ የማሸነፍ አቅም ስላገኘ ነው ወደ ፍቅሩ ልጅ መንግስት የፈለስ ነው። በነገራችን ላይ ወደ መንግስቱ የፈለስ ነው ፍቅር አሸንፎ ቁጣ ተሸንፎ ነው። መቼም ቢሆን ቁጣ ፍቅርን ለማሸነፍ እድል የለውም፣ እድልም አያገኝም። ደስ አይላችሁም ወይ? ሃሌሉያ! እግዚአብሔር የተመሰገነ ይሁን። ይህንን የእግዚአብሔርን ልብ ስትረዱ ክርስትና በጣም ደስ ይላቸዋል። ብዙ ጊዜ ክርስትናን በፐርፎርማንስ ሜጀር ስለምታደርጉት በማታደርጉት ምናምን ነገር በእናንተ ሁኔታ ክርስትናን ሜጀር ስለምታደርጉት ያደክማቸዋል። ወዳጆች ሆይ አትድከሙ። ክርስትና የተፈበረከው የመጣው ከክርስቶስ ኢየሱስ በወጣ በማይለወጥ ፍቅር ስለሆነ አይነቱን ስታውቁ የተወደዳችሁበትን የፍቅር አይነት ወደ እግዚአብሔር መንግስት የተጠራችሁበትን የፍቅር ልክ ስታውቁ በእግዚአብሔር መንግስት ውስጥ ያላችሁን ሚና ታውቁታላችሁ። ታውቃላችሁ። 3 ልጆች አሉኝ እኔ እና ትንንሾች ልጆች ናቸው። እኔ ወደ ቤት ስገባ የሌለ ኮንፊደንስ ይሰማቸዋል።
ድምፃቸው ይጨምራል፣ ነፃነታቸው ይጨምራል፣ በሁሉ ነገር ደስተኛ ይሆናሉ፣ ቤቱ መረበሽ ይጀምራል። እኔ ልጆቼን ረባሾች ናችሁ አልላቸው። my presence create that atmosphere freedom ይፈጥርላቸዋል የኔ presence ደስታ ይፈጥርላቸዋል የኔ presence የኔ መገኘት ከውስጣቸው ያለውን ደስታ በጩኸት እንዲያወጡት በጨዋታ እንዲያወጡት ያንን አትሞስፌር ይፈጥርላቸዋል። ኦልሬዲ ያውቁኛል፣ አባታቸው እንደሆንኩኝ ያውቁኛል። እኔ ባለሁበት ቦታ ላይ በየትኛውም የመጫወት ነፃነት ውስጥ ነፃ እንደሆኑ ስለሚያውቁ በነፃነት የሚያደርጉትን ነገር ሁሉ ያደርጋሉ። ታውቃላችሁ፣ የኔ ሕፃናት ልጆች የኔ መገኘት ይህን ያክል ፍሪደም ከሰጣቸው ራሱን ስለኛ ያሰረ በመስቀል ላይ ራሱን ስለኛ የገደለ በመስቀል ላይ እሱ በሰጠን ነፃነትማ በምን ያክል ክብር በምን ያክል ፍቅር እንንቀሳቀሳለን። እግዚአብሔር ይመስገን። ክርስትናን ከእግዚአብሔር ልብ ጀምሩት፣ በነፃነት ትኖራላችሁ። that's my message። ክርስትናን ከእግዚአብሔር ልብ ጀምሩት፣ በድል ነሽነት ትጀምራላችሁ። ነፃነት ይጀምራችኋል። ሃሌሉያ። አሁን እንኳን I feel it I feel the freedom of Holy Spirit in your life። በእውነት ነው የምላችሁ፣ የመንፈስ ቅዱስ ነፃነት በያላችሁበት ስፍራ ሲያገኛችሁ በመንፈሴ አያለሁ። እግዚአብሔር የተመሰገነ ይሁን። የመንፈስ ቅዱስ ነፃነት እና ጌታ ኢየሱስ ክርስቶስ እንደዚህ ያለ አዝንላቸዋለሁ፣ ጾማቸውን ከኔ ጋር 3 ቀን ውለዋልና አዝንላቸዋለሁ ብሎ የልብ ስሜቱን መናገር ጀመረ። ወዲያውኑ ደቀ መዛሙርቱ በዚህ ሰዓት ተመልከቱልኝ፣ ይህንን my another big point ትልቁን ደግሞ ፖይንቴን ተመልከቱ። በዚህ ሰዓት ይህንን ሁሉ የሚያበላ ይህንን ሁሉ ህዝብ የሚያጠግብ ነገር ከየት ይመጣል? አያችሁ፣ የህዝቡን መብላት ከፋይናንሳቸው ጀመሩት፣ ካላቸው ነገር ጀመሩት፣ ከኤክስፔሪየንሳቸው ጀመሩት። ከየት ይመጣል? በዚህ ሰዓት ኢየሱስ ክርስቶስ ህዝቡን እንደሚያበላቸው እንደሚያጠግባቸው ያውቃል። ሲነሳም የተነሳው አዝንላቸዋለሁ ብሎ እንጂ ምግብ ይዣለሁ ብሎ አይደለም የጀመረው። አያችሁ፣ ክርስትናችንን እግዚአብሔር የጀመረው በእጁ ይዞ ሊሰጠን ከመጣው ነገር ጋር አይደለም። ቴንክ ዩ ሻሎም ቤንቲ ምዕራፍና ቁጥሩን ስለጻፍሽ you are blessed። በእጁ ይዞ ከሚሰጠን ነገር አይደለም እግዚአብሔር ሕይወትን የጀመረው፣ በልቡ ከሚያስበው ነገር ነው የጀመረው። ታውቃላችሁ፣ ሕይወት ሁሉ ከእግዚአብሔር ልብ ይቀዳል። በረከት ከእግዚአብሔር ልብ ይቀዳል። እግዚአብሔር በረከትን ከኪሱ አይሰጠንም። እግዚአብሔር በረከትን ከልቡ ነው የሚሰጠን። በልቡ ውስጥ ጉድለት የለም። እነዚህ ሰዎች ህዝቡን የሳሉት ያንን ሁሉ ወደ 4000 ህዝብ መሰለኝ የነበረው እዚህ ጋር ይህንን ሁሉ ህዝብ እንዴት ማብላት እንዳለባቸው ሲያስቡ ያሰቡት በኪሳቸው ነው። አሁን ሰሞኑን ወደምናስተናግደው ወደዚህ ዓለም እያስተናገደች ወዳለችው ወደዚህ ኮቪድ-19 ስመጣ ሰዎች ሁሉ ይህንን ነገር መመለስ እንዳልቻሉ ስለሚያውቁት በኪሳቸው በአይምሯቸው ባላቸው ነገር ሁሉ ያለውን ነገር ይህንን ነገር መመለስ እንደማይችሉ
መልስ መስጠት ለዚህ ነገር መልስ መስጠት እንደማይችሉ በዚህ ሰዓት ታላላቅ አገሮች በዚህ ሰዓት ምንም ማድረግ አልቻለም። በዚህ ሰዓት ምንም ማድረግ አልቻለም። ቢገኝም ነገሩ ተጣርቶ ተመርምሮ 1 ወር ምናምን ይቆያል፣ ለመከፋፈል 2 ወር ይቆያል የሚሉ ዓለማቶች አሉ። ወደ አውስትራሊያ አካባቢ ዜና ስትሰሙ መድኃኒቱ ተገኝቷል፣ ግን ለመከፋፈል ምናልባት ከወር በላይ ይፈጃል። ያን ጊዜ ብዙ ሺህ ሰው ያልቃል። በጊዜ በሁኔታ በምናምን ልምድ ተደርጓል። በዚህ ሰዓት ይህንን ነገር ሊመልሱ አልቻሉ። ደቀ መዛሙርቱም በምድረ በዳው ላይ የነበረውን የረሃብ ጥያቄ ከኪሳቸው አንጻር ስላሰቡት ሊመልሱ አልቻሉ። ነገር ግን ሁሉን ከልቡ ውስጥ አውጥቶ ለመስጠት የሚፈቅድ ሁሉ በልቡ ውስጥ ያለ አምላክ በዚያ ስፍራ ነበር። እናሳለ አሳርፉልኛል፣ አስቀምጡልኛል፣ ሰጣቸዋለሁ፣ አበላቸዋለሁ፣ አጠግባቸዋለሁ። ሕዝቡን አሳረፈ፣ አበላቸው፣ አጠገባቸው። በዚያን ወቅት የነበረውን ችግር መለሰ። ለምን? አዝንላቸዋለሁ ከሚል ልብ ስለተነሳ፣ ከርኅራኄ ማንነቱ ስለተነሳ። ይሲ የኛ የበረከቱ ትልቁ ምክንያታችን የርኅራኄው ልብ ነው። የርኅራኄው ልብ ነው። ከዛ ከርኅራኄው ልብ የተነሳ 7 እንጀራ ከ70,000 በላይ እንጀራ በላይ ሆኖ ተባዛ። ሰዎች የሚበሉትና የሚጠግቡት ሆኖ ተባዛ። ታውቃላችሁ፣ የእግዚአብሔር ልብ ከእግዚአብሔር ልብ ክርስትናን ስንጀምረው በምድረ በዳ ውስጥ መኖሪያን ያደርጋል። This is my prophecy for you። በምድረ በዳ ውስጥ እዚህ ስፍራ ላይ ምድረ በዳ ላይ ናቸው። ምድረ በዳ ውስጥ ጠገቡ። ምድረ በዳ ውስጥ ረሃብ፣ ጥማት፣ መንገላታትና መሞት ነው ያለው። ምድረ በዳን ስታስብ መጠውለግ፣ መራብ፣ መጠማት ነው የምታስበው። እነዚህን ነገሮች ብቻ ነው የምታስበው። ነገር ግን በምድረ በዳው ላይ የእግዚአብሔር ልብ ሲከፈት፣ በእግዚአብሔር መንግስት ውስጥ በእግዚአብሔር ልብ ውስጥ ያለውን ሐሳብ ስታውቅ ምድረ በዳውን ኦቨርካም አድርገህ መኖር ትጀምራለህ። አያችሁ፣ አሸናፊነታችን የሚለካው በተቀመጥንበት የስፍራ አይነት ሳይሆን በተወደድንበት የልብ አይነት ነው። እደግመዋለሁ። የህይወት አሸናፊነታችን የሚለካው በተቀመጥንበት የስፍራ አይነት ሳይሆን በተወደድንበት የልብ አይነት ነው። የተወደድንበት የልብ አይነት ምድረ በዳን ብሬክ ማድረግ ይችላል። ኢን ዘ ኔም ኦፍ ጂሰስ ክራይስት ያላችሁበት ማንኛውም ምድረ በዳ በጌታ በኢየሱስ ክርስቶስ ስም በተወደዳችሁበት የልብ ጉልበት የተሰበረ ይሁን። በተጠራችሁበት የልብ ጉልበት የተሰበረ ይሁን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር የተመሰገነ ይሁን። አያችሁ፣ ለመኖር የሚያስፈልገን ያለንበት ቦታ ሳይሆን እግዚአብሔር ለኛ ያለው ልብ ነው። ለመኖር የሚያስፈልገን ያለን ነገር ሳይሆን እግዚአብሔር ለኛ ያለው ልብ ነው። ከልቡ ውስጥ ሰላም፣ ከልቡ ውስጥ በረከት፣ ከልቡ ውስጥ መልካም ነገር ይቀዳልና እግዚአብሔር የተመሰገነ ይሁን። ሌላው በመጨረሻ የምናገረው ነገር ለኛ ለክርስቲያኖች ኢየሱስ ክርስቶስ የተናገረውን የመጀመሪያውን ነገር ምናልባት አድማጮቼ ደግሞ በዚህ ክሪቲሳይዝ ለኛ ለክርስቲያኖች ስል ፎር ቦርን አጌን ክርስቲያን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ለተቀበልን ፎር ቦርን አጌን ክርስቲያን ለዛ ለእናንተ የምነግረው ነገር እንደዚህ የሚለው ነው። ቁጥር 1 በዚያም ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ ይላል። በጣም ደስ የሚላችሁ
ህዝቡ ከኢየሱስ ክርስቶስ ጋር ከርሟል 3 ቀን ወደኛም ስናመጣ 30 ዓመት ሊሆን ይችላል 3 ዓመት ሊሆን ይችላል ከሱ ጋር ቆይተዋል ከሱ ጋር በነበራቸው ቆይታ ውስጥ ሐሳቡን እየሰሙት ነው የቆዩት ቃሉን እየሰሙት ነው የቆዩት ነፍሳቸውን ፊድ እያደረጉ ነው የቆዩት ከዚህ ቆይታ በኋላ ከዚህ ጊዜ በኋላ ከዚህ እድሜ በኋላ ባዷቸውን ሊያሰናብታቸው አልፈለገም Here is my prophecy for you የመጨረሻ ንግግሬ ነው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ በእናንተ ላይ ይናገራል ከእግዚአብሔር ጋር በነበራችሁ ቆይታ ባዷችሁን አትመለሱ ህዝቡ ከኔ ጋር ቆይቷል ለ3 ቀን ያክል ቆይቷል ስለዚህም ዝሏል እርቦታል ስፒሪታቸውን ፊድ ያደረገ ነበር ሶላቸውን በእግዚአብሔር ቃል ፊድ ያደረገ ነበር ነገር ግን ባዲያቸው ደግሞ ደክሟል ዝሏል ስለዚህ እግዚአብሔር ለስፒሪታቸው ሰጥቷል ለሶላቸው ሰጥቷል ባዲያቸው ግን ዝሏል ስለዚህ አዝንላቸዋለሁ ተቀመጧልና ባዲያቸውንም ፊድ አደረገ ተመልከቱ ሶስቱንም ነገር ነው ፊድ ያደረገው their soul their spirit their body holistic የሆነ ሚኒስትሪ አጠቃላይ የሆነ አገልግሎት ሁለንተናዊ አገልግሎት በነፍስም በስጋም በመንፈስም ባረካቸው በነፍስም በስጋም በመንፈስም ባርኮ ሸኛቸው በጌታ በኢየሱስ ክርስቶስም our lifetime እንደሚያደርገው ዝም ብለን ወንጌል ሰምተን ብቻ አይደለም እግዚአብሔር ባዲያችንንም ስጋችንንም ይጎበኛል ስጋችንን ፍጥረታዊ አካላችንን ይጎበኛል in other words ጤንነታችንን ይጎበኛል የሚታይ ሃሌሉያ ፋይናንሻል ሲቹዌሽናችንን ይጎበኛል እግዚአብሔር ትዳራችንን ይጎበኛል ይሄ በምድረ በዳ ምግብ ያቀረበላቸው ስጋን ስለሆነ የሚታይ የሚዳሰሰውን አካል የሚዳሰሰውን ዓለም ስለሆነ እግዚአብሔር አምላክ ህዝቡን ከጠራው በኋላ በሶልህና በስፒሪትህ ላይ እግዚአብሔር አምላክ ኢንቨስት ካደረገ በኋላ መጨረሻ ላይ አውትካሙ ባዲህ ላይ ይገለጣል በነገራችን ላይ ከእግዚአብሔር ጋር ያለ ሰው አውትካሙ ይታወቃል ለምላም ይውላችሁ ከእግዚአብሔር ጋር ያለ ሰው በወንዝ ዳር እንደተተከለ ፍሬዋንም ሁሉ ጊዜ እንደምትሰጥ እንደማትደርቅም ሳር ናት ተብሎ ተጽፏል ታውቃለህ ከእግዚአብሔር ጋር ስትሆን በልምላሜ ታስታውቃለህ ስጋ ያስታውቃል ሁኔታ ያስታውቃል መልክ ያስታውቃል በነገራችን ላይ በፊዚካል አውትፊታችን ላይ ራሱም ጋድሊ ፌቨር አለ የሚገርማችሁ ጋድሊ ብሌሲንግ አለ ሃሌሉያ እኔ let me tell you from my experience እስቲ 3-4 ቀን ፋስቲንግ ያዝና ጸልይና እስቲ ዲፕሊ ከእግዚአብሔር ጋር ተገናኝና ውጣ ከዛ በኋላ መስታወት ፊት ቁምና መልክህን ይው እንዴት እንደምታበራ ታያዋል እንዴት እንደምታምር ታያዋል እንዴት የእግዚአብሔር ነገር እላይ ላይ ሻይን እንደሚያደርግ ታያዋል በፍጹም ከእግዚአብሔር ጋር ሆነ መጠውለግ አትችልም ይሄ የመጨረሻ ትንቢቴ ነው ከእግዚአብሔር ጋር ሆናችሁ መጠውለግ አትችሉም ከእግዚአብሔር ጋር ሆናችሁ መደየት አትችሉም there is no this kind of life in the presence of God poverty shortage እጥረት ለቅሶ ሐዘን ውድቀት በእግዚአብሔር ፕሬዘንስ ውስጥ ኤግዚስት ማድረግ አይችሉም they cannot have a life existence የላቸውም እግዚአብሔር ውስጥ ኤግዚስት ማድረግ የሚችሉት በረከቶች ናቸው ሰላም ነው ፍቅር ነው ደህንነት ነው በጎና መልካም ነገር እዚህ ውስጥ ኤግዚስት ማድረግ ይችላል ሃሌሉያ እግዚአብሔር አምላክ የተባረከ ይሁን ለምን እግዚአብሔር እሳት ነው ኮቪድ እንኳን ሙቀት አይወድም በጣም ሂት አይወድም ሂት ካገኘው ሜልት ያደርጋል ይቀልጣል እግዚአብሔርማ እንዴት አይነት እሳት ነው ፓቨርቲን ሲያገኘው ድህነት ሜልት ያደርጋል ውድቀት ሜልት ያደርጋል አጋንንት ሜልት ያደርጋል በሽታ ይቀልጣል ራስቶ ራዲያ ካንታላራባላባያ ውድቀቶች ይቀልጣሉ መከራ ይቀልጣል ማን ፊቱን አይቶ ይቆማል እግዚአብሔር ጋር ሲደርሱ ኤግዚስት ማድረግ አይችሉም በሽታ ይቀልጣል
ሞት ይቀልጣል። እግዚአብሔር ፊት ኤግዚስት ማድረግ አይችሉም። እግዚአብሔር ጋር ኤግዚስት ማድረግ የሚችለው ፍቅርና ሰላም፣ ደስታ፣ በረከት፣ በጎ ነገር ሁሉ ብቻ ነው ኤግዚስት የሚያደርጉት። ስለዚህ ከኔ ጋር ቆይተዋል ኢየሱስ ክርስቶስ። ባዷቸውን ልሰዳቸው አልወድም አለ። አልወድም። ስለዚህ እግዚአብሔር አምላክ እንዲህ ይላቸዋል፣ ከኔ ጋር ቆይታችኋል። ቃሌን እየሰማችሁ ቆይታችኋል። እያመለካችሁ ቆይታችኋል። ፋሚሊ ሆናችሁ ቆይታችኋል። እና ባዶውን ሊሰድህ እንደዚህ አይነት ግፈኛ ጌታ አይደለም። ማርቆስ 8:1 የሚነግረን ይሄ ነው። ከኔ ጋር ቆይተዋል። ስለዚህ በመንገድ ላይ እንዲዝሉብኝ አልፈልግም፣ እንዲወድቁብኝ አልፈልግም። ሃሌሉያ። ለፊውቸራችሁ እንኳን ይጠነቀቃል። ሃሌሉያ። ታውቃላችሁ፣ እግዚአብሔር አምላክ ፊውቸራችሁን ያስባል። እግዚአብሔር ቀድሟችሁ ሄዶ ያስባል። ስለ ፊውቸራችሁ ያስባል። እናንተ ዛሬ ምን ይሆናል ነው የምትሉት። እግዚአብሔር ዛሬያችሁን ቀድሞ ነጋችሁን ቀድሞ ፊውቸራችሁ ላይ እየጠበቃችሁ ነው። ያለ ዝለት የምትቆሙበት፣ ያለ ውድቀት የምትሮጡበት በጌታ በኢየሱስ ክርስቶስ ስም in the spirit of victory, in the spirit of success, in the spirit of overcoming, in the spirit of መቻል ability ጉልበት ኃይል በዚያ ስፒሪት እንድትንቀሳቀሱ ባዷቸውን ልሸኛቸው አልወድማል። ዛሬም ያንን የተናገረው ጌታ ኢየሱስ ክርስቶስ በሕይወታችሁ ላይ እንዲህ ይላል፣ ባዷችሁን ትሄዱ ዘንድ አልወድም። ከድህነት ጋር ትሄዱ ዘንድ አልወድም። ካለመከናወን ጋር ትሄዱ ዘንድ አልወድም። ከጨለማ ጋር ትሄዱ ዘንድ አልወድም። ከባዶነት ጋር ትሄዱ ዘንድ አልወድም። ስለዚህ ይረፉና ይብሏል። አብልቶ አሳርፏቸው፣ አብልቷቸው፣ አበርትቷቸው ሸኛቸው። ሕይወታችን እንደዚህ ነው የሚቀጥለው። እያችሁ አዝንላቸዋለሁ የሚለው ፎከሳችን ነው። በዛሬ ማታ ክርስትና ከእግዚአብሔር ልብ ሲጀመር ይጣፍጣል። ክርስትና ከእግዚአብሔር ልብ ሲጀመር ያሳርፋል። ክርስትና ከእግዚአብሔር ልብ ሲጀመር በውስጡ ሰላም አለ፣ በውስጡ ፍቅር አለ። ክርስትና ከሃይማኖታዊ ሜንታሊቲ ሲጀመር፣ ከሕግ ሲጀመር፣ ከሰው ጽድቅ ሲጀመር፣ ከሰው ስርዓት ሲጀመር፣ ከሰው ቀኖና፣ ከሰው ነገር ሲጀመር ያደክማል። ክርስትና ግን ከእግዚአብሔር ልብ ሲጀመር ያሳርፋል። የዛሬ ማታ የመልእክታችን ፎከስ ሕይወታችንን ከእግዚአብሔር ልብ እንጀምር የሚል። ከልቡ ውስጥ ስትጀምሩ ከሰላም ትጀምራላችሁ። ሃሌሉያ። በመጨረሻም ሉቃስ 15ን ደግሜው መጨረስ እፈልጋለሁ። የጠፋው ልጅ ሲመለስ እንደ ባሪያ ሆኖ ለመመለስ በተዘጋጀ ጊዜ አባቱ ግን ልቡን ከፈተለት። በናፍቆት በፍቅር አቀፈው። ልቡን የከፈተለት አባቱ ቤቱንም ከፈተለት፣ ኑሮውን ከፈተለት፣ ልብስ ሰጠው፣ ወርቅ ሰጠው፣ መብል ሰጠው፣ የሚታይ የሚዳሰስ የሚጨበጥ ነገር ሰጠው። ለምን? ልቡን ከፍቶለታልና። ከተከፈተ ልብ እነዚህ ናቸው ያሉት። ስለዚህ በሕይወታችን ውስጥ we deserve a blessing ይገባናል። እውነቴ ነው። ጤንነት ይገባናል። ሰላም ይገባናል። we deserve peace. blessing deserve እናደርጋለን። ለምን? ልብ የተሰጠን ሰዎች ነን። ከተሰጠን እንዳልተሰጠን ለምን እንመካለን? ለምን እንሆናለን? ያልተሰጠንንስ እንደተሰጠን ለምን እንቆጥራለን? እግዚአብሔር አምላክ ያልሰጠኝ ብዙ ነገር አለ። ያልሰጠኝን አልናገርም። ምክንያቱም ለብዙ ተሳዳቢዎች ይመቻል ያልሰጠኝን ብናገር። እግዚአብሔር ይህንን አልሰጠኝም ብል ለተሳዳቢዎች ይመቻል። የሰጠኝን ግን ልናገር። እሱ ነው የሚያሳርፈው። እግዚአብሔር የሰጠን በረከት ነው። እግዚአብሔር በረከትን የሰጠኝ በሉ። እግዚአብሔር ልቡን የሰጠኝ በሉ። እግዚአብሔር ሐሳቡን የሰጠኝ በሉ። ራሱን ነው የሰጠኝ በሉ። እግዚአብሔር አምላክ የተመሰገነ ይሁን። ልቡን የሰጠ ሌላ ነገር እንዴት ያሰጣል? ስለዚህ
የህይወት ጉዟችን የተጀመረው ከልቡ እንጂ ከኪሱ ስላይደለ በምን ሆናለው መንፈስ በምን ይገጥመኛል መንፈስ አንንቀሳቀስ። ሁሉ እንደሆነለት ሁሉ እንደተፈጸመለት ሁሉ እንደተዘጋጀለት እንደተወደደ ልጅ እንመላለስ። የእግዚአብሔር የአምላካችን ስም ብሩክ ይሁን። ጥቂት 5 ደቂቃ መቆየት ከቻለን ፈቃዳችሁ ከሆነ እየዘመርን በዛ በምስጋና በእግዚአብሔር ፊት እንሆናለን። ትንሽ እንድንጸልይ እፈልጋለሁ። እንትናችሁን ፈቃደኝነታችሁን ጻፉልኝ። 5 ደቂቃ እንጸልይ። እግዚአብሔር ይመስገን። ሃሌሉያ። በጣም የምትቸኩሉ ሰዎች you are free። እኛ ግን አንድ ዝማሬ ዘምረን በምስጋና በፕሮፌሲ በዲክላሬሽን ኢየሱስ ክርስቶስ ጌታ ነው በዛ ነው መጨረስ የምንፈልገው። ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። በጣም ደስ የሚል መዝሙር ጋብዛችኋለሁ። ጌታ ይመስገን። ሃሌሉያ። አስቀድሜ ሃሌሉያ ጽድቅህን ስፈልግ መንግሥትህን ስሻ ፈልጎ አፈላልጎኝ ሃሌሉያ አልልም አይሆንም አልልም አይሆንም ሃሌሉያ እግዚአብሔር ይችላል።
Rabalabaralabaralabaya. ሃሌሉያ። እንጸልያለን ሁላችንም። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔርን ልብ በእናንተ ላይ አውጃለሁ። ሃሌሉያ። የእግዚአብሔርን ልብ፣ ምክንያቱም ሕይወት ከልቡ ስለሚፈልቅ፣ ሰላም ከልቡ ስለሚፈልቅ፣ በረከት ከልቡ ስለሚፈልቅ፣ ሕይወት ከልቡ ስለሚፈልቅ፣ ከልቡ የፈለቀውን ሕይወት ከልቡ የፈለቀውን ዓለም ስለምንኖር በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የቅዱሳን ዓይን ሁሉ ከነገሮች ላይ ተነስተው በእግዚአብሔር ልብ ላይ በመሆን ከምድረ በዳ እነዚህ ሰዎች እንደወጡ በኢየሱስ ክርስቶስ ስም ትንቢት እናገራለሁ። ካላችሁበት ከየትኛው ምድረ በዳ በዚህ ሰዓት መውጣት ይሁን። ካላችሁበት ከየትኛውም ጨለማ በኢየሱስ ስም መውጣት ይሁን። ካላችሁበት ከየትኛውም ድንጋጤ፣ ከየትኛውም ላክ፣ ከየትኛውም ሾርቴጅ በጌታ በኢየሱስ ክርስቶስ ስም መውጣት ይሁን። ራባሳንዳላራላባዲያላባያ የሚያዝንላቸው ይመራቸዋል ተብሎ እንደተጻፈ የሚያዝንላቸው ይመራቸዋል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን አመራርን ያመጣ፣ በረከትን ያመጣ፣ ሰላምን ያመጣ ከሚወድ ፍቅር ከማይለወጥ ልብ ራባላቦ ራባሳ መጽሐፍ ቅዱስ እንደሚናገር እስራኤል ሆይ የጠፋህ አይደለህም፣ እስራኤል ሆይ የጠፋህ አይደለህም፣ እኔ እግዚአብሔር አልለወጥምና ስለዚህ የጠፋህ አይደለህም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ከማይለወጥ የዘላለም ልብ፣ ከማይለወጥ የዘላለም ፍቅር፣ ከማይለወጥ የእግዚአብሔር ልብ የማይለወጥ የሕይወት አይነት በጌታ በኢየሱስ ስም ተቀበሉ። በኢየሱስ ክርስቶስ ስም በረከትን ተቀበሉ፣ ጤንነትን ተቀበሉ። በጌታ በኢየሱስ ስም በላያችሁ ላይ እናገራለሁ። ከማይለወጥ የእግዚአብሔር ልብ በጌታ በኢየሱስ ክርስቶስ ስም ሰላማችሁን ተቀበሉ፣ ደስታችሁን ተቀበሉ። አዝንላቸዋለሁ አለ በምድረ በዳ ማንም ምንም ከማይፈጥርበት፣ ማንም ምንም ከማይፈይድበት ከዚያ ቦታ ላይ መብላት ሆነ ጭራሽ መትረፍ ሆነ ሕይወታችሁ በጌታ በኢየሱስ ክርስቶስ ስም ከአንድ ሌቨል አብሶሉትሊ ወደ ሌላ ሌቨል እንዲሻገር የመትረፍረፍ ሕይወት እንድትመሩ የትርፋማነት ሕይወት አተረፉ፣ በሉ፣ ጠገቡም፣ አተረፉም ይላል። ካለመብላት ወደ መብላት፣ ከመብላት ወደ መጥገብ፣ ከመጥገብ ደግሞ ወደ ማትረፍ እንትናቸውን እንደለወጠው፣ ስቴጃቸውን እንደለወጠው፣ ሕይወታቸውን እንደለወጠው በጌታ በኢየሱስ ክርስቶስ ስም ከሆነ ነገር ወደ ሌላ ነገር በእግዚአብሔር መንፈስ እንድትሸጋገሩ በላያችሁ ላይ ይህንን ትንቢት እናገራለሁ። ደግሞ እናገራለሁ። ከህመም ወደ ጤንነት፣ ከፍርሃትና ከድንጋጤ ወደ ጽኑነት፣ በእግዚአብሔር ልብ ወደ መተማመን በኢየሱስ ክርስቶስ ስም ሽፍት እንድታደርጉ እኔ ጸልያለሁ። ሮሶ ክራላባዳላባያ በማናቸውም እስራት ውስጥ ብትሆኑ፣ በማናቸውም ኬዝ ብትሆኑ፣ በማናቸውም ሁኔታ ውስጥ ብትሆኑ በኢየሱስ ክርስቶስ ስም እንድትወጡ እናገራለሁ። እነዚያ የተሰበሰቡ ሰዎችም ኢየሱስ ክርስቶስ ስላዘነላቸው ብቻ እንዳበላቸው የሚያዝንላችሁ መብልን እንዲያዘጋጅ፣ የሚያዝንላቸው ፋይናንሻል እንዲያዘጋጅ፣ የሚያዝንላችሁ መንገዶችን እንዲያዘጋጅ፣ በሮችን እንዲያዘጋጅ፣ በጌታ በኢየሱስ ሚንሶችን እንዲያዘጋጅ በጌታ በኢየሱስ በእናንተ ላይ እናገራለሁ። ኢየሱስ ክርስቶስ በመካከላቸው ተገኝቶ በነፍስም በስጋም በመንፈስም እንደባረካቸው ተቀበሉ በኢየሱስ ክርስቶስም። ኦል ዳይሜንሽን ብሌሲንግ፣ ኦል ዳይሜንሽን ብሌሲንግ፣ ኦል ዳይሜንሽን ብሌሲንግ፣ ሆሊስቲክ ብሌሲንግ በኢየሱስም ሁለንተናዊ በረከት፣ ሁለንተናዊ ጉብኝት፣ ሁለንተናዊ መባረክ፣ ሁለንተናዊ መነካት፣ የነፍስ መነካት፣ የመንፈስ መነካት፣ የስጋ መነካት በኢየሱስ ክርስቶስም በዚህ ማታ ለእናንተ እንዲሆን እጸልያለሁ። ራቤሳንዳላላባሻክራላባዳላባያ
ዜፕራንዲ ያላባክራ ላቫራ ላባግላዲያ ዜፕራንዶሮ ሎቦሮ ሎቦግሎሮዲ ያላባያ ቃሉን ለመስማት ስለተቀመጡ ቃሉን እያዳመጡ ስለተቀመጡ እሱ ደግሞ ረሃባቸውን አዳመጠላቸው፣ ድካማቸውን አዳመጠላቸው፣ በውስጣቸው ያለውን ዝለት በውስጣቸው የሚያስተናግዱትን ረሃብ አዳመጠላቸው። እግዚአብሔር ይኸውልህ እንዳዳመጣችሁት ቃልህ ይችላል የሚለውን አዳምጣችኋል፣ ትችላለህ የሚለውን አዳምጣችኋል፣ ትሰራለህ የሚለውን አዳምጣችኋል። እግዚአብሔር የእናንተንም ነገር ያዳምጣል። ረሃባቸውን አዳመጠ፣ ዝለታቸውን አዳመጠ፣ እንደሚወድቁ አወቀ። የሚያውቅላችሁ የሚያዳምጥና አክሽን የሚያደርግ በኢየሱስ ክርስቶስ ስም አምላካችሁ እግዚአብሔር የእናንተንም ረሃብ የእናንተንም የጤንነት ጥያቄ ያዳምጣል። በዚህ ሰዓት በምንም አይነት ጥያቄ ውስጥ ብትሆኑ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። ራሱ አዳመጠላቸው፣ ራሱ አበዛላቸው፣ ራሱ አትረፈረፈላቸው፣ ራሱ አጠገባቸው። በጌታ በኢየሱስ ክርስቶስ ስም ሕይወታችሁን እርከኑን የሚጨምር ደረጃውን የሚጨምር የሕይወት አቅም የሕይወት ጉልበት በኢየሱስ ክርስቶስ ስም ባላችሁበት ስፍራ እንዲያገኛችሁ እኔ ጸልያለሁ። ኦ ሃሌሉያ! ኦ ሃሌሉያ! መንፈስ ቅዱስ ኦ ሃሌሉያ! መንፈስ ቅዱስ ኦ ሃሌሉያ! መንፈስ ቅዱስ እኔ ትንቢት እናገራለሁ። በዚህ ሰዓት እርግጠኛ ሆኜ የምነግራችሁ ነገር እግዚአብሔር አምላክ ጉብኝትን አድርጓል። እግዚአብሔር አምላክ ጉብኝትን አድርጓል። በእምነት የምትቀበሉ ሰዎች አያለው፣ ሰም ትራንስፎርሜሽን አያለው፣ ተሐድሶ ዝውውርን አያለው። በጌታ በኢየሱስ ክርስቶስ ስም ሽግግርን አያለው። በጌታ በኢየሱስ ክርስቶስ ስም አይሲ ትራንስፎርሜሽንን አያለሁ። በጌታ በኢየሱስ ክርስቶስ ስም ለቨላችሁ ሲቀየር፣ ሕይወታችሁ ሲቀየር፣ ነገራችሁ ሲቀየር አያለሁ በጌታ በኢየሱስ ክርስቶስ ስም። ኦ ሃሌሉያ! ሃሌሉያ! ይህን ሳልናገር መውጣት አልፈልግም። ኢየሱስ ክርስቶስ አዘነላቸው። በምድረ በዳው ያለውን ረሃብ፣ በምድረ በዳው ያለውን ላክ፣ በምድረ በዳው ያለውን ችግር፣ በምድረ በዳው ያለውን ጉስቁልና አይደለም ያየው ሕዝቡን ነው። ዛሬም እግዚአብሔር አምላክ በዓለም ላይ የተፈጠረውን ችግር ሳይሆን ሕዝቡን ነው የሚያየው። ከሕዝቡ ነው የሚጀምረው። ለሕዝቡ ነው ነገሮችን የሚቀይረው። በጌታ በኢየሱስ ክርስቶስም የእግዚአብሔር ቫሊዩ ሕዝቡ ስለሆነ፣ የእግዚአብሔር ዋጋ ሕዝቡ ስለሆነ እነ ጴጥሮስ በዚህ ሰዓት እንጀራ ኬት ይመጣል? ዴር ፎከስ ወዝ ማቴሪያሉ ዓለም ከየት ይገኛል እንዴት ይሆናል የሚል ነው። ኢየሱስ ክርስቶስ ግን ከዛ አልጀመረም። ኢየሱስ ክርስቶስ የጀመረው ከሕዝቡ ነው። ሮባ ለሕዝቡ ዋጋ ሰጥቶ ነው። አያችሁ፣ የእግዚአብሔር ዋጋ እናንተ ናችሁ። የእግዚአብሔር ቫሊዩ እናንተ ናችሁ። እግዚአብሔር አምላክ ከልቡ ከመውደዱ ከፍቅሩ ከጀመረ አንደኛ የሚያገኛችሁ እናንተን ነው። ማንንም አይሰማም ጌታ። ሃሌሉያ! ዋጋ አላችሁ በዚህ ሰዓት። እግዚአብሔር አምላክ ባርኳችኋል። ክርስትና በጣም ይጣፍጣል። የሚጣፍጠው ከምንቀበለው ነገር ሳይሆን የሚጣፍጠውን ሕይወት ከምንቀበለው ሳይሆን የምንጀምረው ከእግዚአብሔር ልብ ነው የምንጀምረው። በእግዚአብሔር ልብ ውስጥ የማይነጥፍ የማይለወጥ ፍቅር አለ። በእግዚአብሔር ልብ ውስጥ የማይጠፋ ሰላም አለ። በእግዚአብሔር ልብ ውስጥ በረከት አለ። የእግዚአብሔርን ልብ ውስጥ ድህነት፣ መከራ፣ በሽታ፣ ለቅሶ፣ ሐዘን፣ ውርደት ኤግዚስት አያደርግም፣ አይኖርም፣ የለም። የእግዚአብሔር ልብ ወደ እናንተ ነው። በልቡም ፍቅር፣ በልቡም ሰላም፣ በልቡም ደስታ ስለ እናንተ አዝሏል። ደመናቶች ውሃን እንደሚሸከሙ እግዚአብሔር ስለ እናንተ በረከትን ተሸክሟል። ራሱም የእናንተ በረከት ነው። የእግዚአብሔር ስም ብሩክ ይሁን። መጨረሻ ላይ የገባችሁ ከመጀመሪያ ጀምራችሁ እንድታዳምጡት ጥሪን አቀርባለሁ። ሁላችሁም ዌልካም። እግዚአብሔር አምላክ እጅግ ይባርካችሁ። መልካም ምሽት አሳልፉ። ተባረኩ።